ጌታ የተባረከ ይሁን። እሁድ የተማርን የነበረው ዛሬ በርግጥ በሱ አንማርም። በኤፌሶን ምዕራፍ 4 ላይ በነበረው ቃል ነው። ክርስቶስን እንደዚህ አልተማራችሁም በሚል ቃል ስንማር ነበር። ዛሬ ግን ሌላ ቃል የምናወራው ክብር ለኢየሱስ ሲሆን እግዚአብሔር ላስት ዊክ ዛሬም እስቲ በጣም የረሰረሰ ሰው እንዲያው እንደኔ ደስ ያለው ሰው ያለ አይመስለኝም። ግን በመጣው አምልኮ ዝማሬ እስቲ ክብር ለኢየሱስ ይሁን። ጌታ የተባረከ ይሁን። እግዚአብሔር ይህን ወይ ሁሉ የሚቆይ በረከት ሰጥቶናል። ዘማሪ ዳኒ እግዚአብሔር ይባርክ፣ ጌታ ይባርክ። ክብር ለኢየሱስ ይሁን። አስደናቂ አምልኮ እንድናመልክ እግዚአብሔር ስለተጠቀመበት ጌታ የተባረከ ይሁን። ዛሬ እንግዲህ የኔ ፌቨራይት ሳብጀክት ነው። ሁላችሁም በዚህ ነው የምታውቁኝ። የእግዚአብሔር ሰንበት የሚል ነው የምናወራው። ክብር ለኢየሱስ ይሁን። እስቲ አጨብጭቡ ለእግዚአብሔር ክብር። ሃሌሉያ። ሁለት ቃሎችን እናነባለን። የመጀመሪያው ዕብራውያን ምዕራፍ 4 ከ8 ጀምሮ እናነባለን። ሁለተኛው መዝሙር 46ን እናነባለን። ሁላችንም መጽሐፍ ቅዱስ የያዝን ዕብራውያን ምዕራፍ 4 ቁጥር 8ን አነባለሁ። ኢያሱ አሳርፏቸው ኖሮ ቢሆንስ ከዚያ በኋላ ስለ ሌላ ቀን ባልተናገረ ነበረ። እንግዲያስ የሰንበት ዕረፍት ለእግዚአብሔር ሕዝብ ቀርቶላቸዋል። ወደ ዕረፍቱ የገባ እግዚአብሔር ከሥራው እንዳረፈ እርሱ ደግሞ ከሥራው አርፏልና። እንግዲህ እንደዚህ እንደ አለመታዘዝ ምሳሌ ማንም እንዳይወድቅ ወደዚህ ዕረፍት ለመግባት እንትጋ። የእግዚአብሔር ቃል ሕያው ነውና የሚሠራም ሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው። ነፍስንና መንፈስን ጅማትንና ቅልጥምን እስኪለይ ድረስ ይወጋል፣ የልብንም ስሜት ሐሳብ ይመረምራል ይላል። ሁላችንም ዕብራውያን ምዕራፍ 4 አንድ ደግሜ ላንብብላችሁ። ቁጥር 8 ኢያሱ አሳርፏቸው ኖሮ ቢሆንስ ከዛ በኋላ ስለ ሌላ ቀን ባልተናገረ። እንግዲህ የሰንበት ዕረፍት ለእግዚአብሔር ሕዝብ ቀርቶላቸዋል። ወደ ዕረፍቱ የገባ እግዚአብሔር ከሥራው አርፏል፣ እንዳረፈ እርሱ ደግሞ ከሥራው አርፏል። ከእንግዲህ እንደዚህ እንደ አለመታዘዝ ምሳሌ ማንም እንዳይወድቅ ወደዚህ ዕረፍት ለመግባት እንትጋ። የእግዚአብሔር ቃል ሕያው ነውና የሚሠራም ሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው። ነፍስንና መንፈስን ጅማትንና ቅልጥምን እስኪለይ ድረስ ይወጋል፣ የልብንም ስሜት ይመረምራል ይላል። ክብር ለኢየሱስ ይሁን። እንደገና መዝሙር ላይ እንሄዳለን። በቅንፍ 46ን እናነባለን። ከአንድ ጀምሮ አነባለሁኝ። መዝሙረ ዳዊት ምዕራፍ 46ን መጽሐፍ ቅዱስ ያዛችሁ ሁላችንም አንድ ላይ አውጥተን እናነባለን። ክብር ለኢየሱስ ይሁን። እንዲህ ይላል። ቁጥር 1 ጀምሬ ላንብብ። አምላካችን መጠጊያችንና ኃይላችን ባገኘን በታላቅ መከራ ረዳታችን ነው። ስለዚህ ምድር ብትነዋወጥ ተራሮች ወደ ባህር ልብ ቢወሰዱ አንፈራም። ውሆች ጮኹ ተናወጡ፣ ተራሮች ከኃይሉ የተነሳ ተናወጡ። የወንዝ ፈሳሾች የእግዚአብሔርን ከተማ ደስ ያሰኛሉ። ልዑል ማደሪያውን ቀደሰ። እግዚአብሔር በመካከሏ ነውና አትናወጥም። እግዚአብሔር ፈጥኖ ይረዳታል። አሕዛብ ተናወጡ፣ መንግሥታት ተመለሱ። እርሱ ቃሉን ሰጠ፣ ምድር ተንቀጠቀጠች። የሰራዊት ጌታ ከእኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው። የእግዚአብሔርን ሥራ በምድር ያደረገውን ተአምራት እንድታዩ ኑ። እስከ ምድር ዳርቻ ድረስ ጦርን ይሽራል፣ ቀስትን ይሰብራል፣ ጦርንም ይቆርጣል፣ በእሳት ጋሻን ያቃጥላል። ቁጥር 10 ዕረፉ፣ እኔም አምላክ እንደሆንኩ እወቁ። እስቲ ለቃሉ አሜን በሉ። በአሕዛብ ዘንድ ከፍ ከፍ እላለሁ፣ በምድርም ላይ ከፍ ከፍ እላለሁ። የሰራዊት ጌታ ከእኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው። ቁጥር 10 ዕረፉ፣ እኔም አምላክ እንደሆንኩ እወቁ። በአሕዛብ ዘንድ ከፍ ከፍ እላለሁ፣ በምድርም ላይ ከፍ ከፍ እላለሁ። የሰራዊት ጌታ ከእኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው ይላል። ኢየሱስ ክርስቶስ ጌታ ነው። ሁላችንም ለእግዚአብሔር ቃል ክብር እናጨበጭባለን፣ ክብርን እንሰጣለን። ኢየሱስ ለዘላለም ጌታ ነው። እንግዲህ የሰንበት ዕረፍት በሚል ነው የምናወራው። ቅድም ኒው ተስታመንት ፌሎሺፕ ላይ እየተነሳ ነበርና እኔ ስብከቴን ዲስከስ እንዳያደርጉብኝ ብዬ ወደ ሌላ ቃል ቀስ ብዬ አዞርኩኝና 4 ሰዓት ላይ የምትችሉ ሰዎች ኑና ከኛ ጋር ፌሎሺፕ አድርጉ። ባይብል ዲስከሽን ስላለን ማለት ነው። ክብር ለኢየሱስ ይሁን። ዛሬ ስለ ሰንበት ዕረፍት ነው የምናወራው። እግዚአብሔር እንግዲህ ዛሬ በቃሉ ምን እያለን ያለው? ዕረፉ እያለን ያለው። እስቲ አጠገብ ሰው ካለ እግዚአብሔር ዕረፍ እያለ ነው በለው። ሃሌሉያ። ክብር ለኢየሱስ ይሁን። ክርስትና የዕረፍት ሕይወት ነው። ሰው የተፈጠረው ለዕረፍት ነው። ሰው የወደቀው ከዕረፍት ነው። እግዚአብሔር በክርስቶስ ኢየሱስ እንደገና መልሶ ያመጣን ወደዚህ ዕረፍት ነው። ክርስትና የዕረፍት ሕይወት ነው። ሃሌሉያ። እስቲ ከኔ ጋር ክርስትና የዕረፍት ሕይወት ነው በለው። ሃሌሉያ።
ኢየሱስ ለዘላለም ጌታ ነው። ኢየሱስ ማቴዎስ 11:28 ላይ ወደ እኔ ኑ እኔም አሳርፋችኋለሁ። ኦ ሃሌሉያ! ክብር ለኢየሱስ ይሁን። ላስት ዊክ ምን ብለን ነበረ? ኢየሱስ ይልቃል ብለን ነበረ። ዘሩ በቃ ሳምንት ሙሉ እየጮህብኝ ነበር አለ። ከምዕራፍ 1 እስከ 13 ኢየሱስ ይልቃል የሚለው ቃል። ክብር ለኢየሱስ ይሁን። ዛሬ ደግሞ እግዚአብሔር ምን ይላል? እረፉ ይላል። ሃሌሉያ! ስለዚህ እስቲ አጨብጭቡ ለእግዚአብሔር ክብር። ሃሌሉያ! እንግዲህ ባለፈው ስናወራ የዕብራዊ መጽሐፍ ምዕራፍ 4 ላይ ስንደርስ ጳውሎስ የዕብራዊ ጸሐፊ ምንድነው የሚለው? ኢያሱ አሳርፏቸው ቢሆንስ ኖሮ ይላል። ስለዚህ ኢየሱስ ከኢያሱ እንደሚበልጥ ተናግሯል። የዕብራዊ መጽሐፍ የተጻፈው ለማን ናቸው ብለናል? በጣም ትልልቅ ቻሌንጅ ለነበረባቸው ላላረፉ ሰዎች፣ በተፈጸመው ስራ ላይ በክርስቶስ የድህነት ስራ ላይ ላላረፉ ሰዎች እንደተጻፈ ተነጋግረናል። ዩቲዩብ ላይ ስላለ እሱን አልደግመውም። አንደኛው በመጀመሪያ ወደ አይሁድነት ወደ ቀድሞ ስርዓት ወደ መቅደስ ስርዓት ተመለሱ። በክርስቶስ ከዳኑ በኋላ አምነው ከጸደቁ በኋላ እንደገና የቀደመውን መቅደስ የቀደመውን ኪዳን ሲፈልጉ እንደገና ወደ ቀድሞ ነገር ሲመለሱ የዕብራዊ ጸሐፊ ይላቸዋል ጽኑ ይላቸዋል። አያችሁ ለምን? ክርስቶስ ይልቃልና ምን አድርጉ? ጽኑ ይላቸዋል። ኢየሱስ ጌታ ነው። ሁለተኛው ቻሌንጅ ነበረባቸው፣ ፐርሲኪዩሽን ነበረባቸው። ንብረታቸው ይዘረፍ ነበረ። በተለያየ መከራ ውስጥ ስደት ውስጥ ያልፉ ነበረ። ምን ይላቸዋል? ጽኑ ይላቸዋል። ሶስተኛው ደግሞ ክርስቶስን ከተቀበሉ በኋላ አንቢሊቭ አለማመን ነበረ። በምዕራፍ 6 ላይ አንድ ጊዜ አምነው ብርሃን ይበራላቸው እንደገና የካዱትን ይላል። ሰዎች መካድ የጀመሩበት ጊዜ እንደነበረ ይናገራል። ስለዚህ በዚህ ሁሉ ምንድነው የዕብራዊ መጽሐፍ የተጻፈበት? ይሄንን ነገር አድሬስ ለማድረግ በክርስቶስ ኢየሱስ ያለው ነገር የሚያጸና እንደነበረ አይተናል። እንግዲህ የምዕራፍ 4 ላይ ስናወራ ከኢያሱ የሚበልጥበት ኢያሱ አሳርፏቸውስ ቢሆን ኖሮ ስለ ሌላ ቀን ባልተናገረ ነበር ይላል። እንግዲህ ይሄ ክፍል ላይ የሚናገረው የዕብራዊን መጽሐፍ ስናነብ ስፔሻሊ ምዕራፍ 4ን ደጋግመን ብናነብ ምንድነው የዕብራዊ ጸሐፊ የሚናገረው? እነሆ የቀድሞው ኪዳን የተቀበሉ ሰዎች ይላል። እስቲ ከፍ ብዬ ላንብብላችሁ። ቁጥር 4 ዕብራውያን ምዕራፍ 4 ቁጥር 4 ስለ ሰባተኛው ቀን በአንድ ስፍራ እግዚአብሔር በሰባተኛው ቀን ከሥራ ሁሉ አረፈ ብሏልና በዚህ ስፍራ ደግሞ ወደ ዕረፍቴ አይገቡም። እንግዲህ አንዳንዶች በዚያ እንዳይገቡ ስለቀሩ ቀድሞም የምስራች የተሰበከላቸው ባለመታዘዛቸው ጠንቅ ስላልገቡ ዛሬ ድምፁን ስትሰሙ ልባችሁን እልከኛ አታድርጉ። በፊት እንደተባለ ይህን ከሚያህል ዘመን በኋላ በዳዊት ሲናገር ዛሬ ብሎ አንድ ቀን እንደገና ይቀጥራል። ቁጥር 8 ኢያሱ አሳርፏቸው ቢሆን ከዚህ በኋላ ስለ ሌላ ቀን ባልተናገረ ነበረ ይላል። እንግዲህ እግዚአብሔር ሕዝቡን የጠራበት ፐርፐስ ከግብፅ ምድር ያወጣበት ፐርፐስ ለሰንበት እንደሆነ ለዕረፍት እንደሆነ የእግዚአብሔር ቃል ይናገራል። ወደ መጽሐፉ ሐሳብ እመጣላችኋለሁ። ወደ ዕብራውያን ምዕራፍ 4 ሐሳብ እመጣላችኋለሁ። ነገር ግን የዕረፍት ወይም ሳባዝ ወይም ሰንበት ማለት ምን ማለት ነው ስንል ሰንበት ማለት በዕብራይስጥ ሻባህ የሚባለው 3 መሰረታዊ ትርጉሞች አሉ። አንደኛው ሬስት ኤንድ ወርሺፕ ማለት ነው። አርፎ ወይም ዕረፍትና እግዚአብሔርን ማምለክ ማለት ነው። እስቲ ዕረፍትና አምልኮ በለው። ሃሌሉያ። ሁለተኛው ትረስቲንግ ጋድ እግዚአብሔርን መታመን ማለት ነው። ዕረፍት ሳባዝ ማለት ሰንበት ማለት በእግዚአብሔር ላይ መተማመን ማለት ነው። እግዚአብሔር ሁሉን ይችላል፣ ሁሉን ይሰራል ብሎ መተማመን ማለት ነው። ኢየሱስ ጌታ ነው። ሶስተኛው ሰንበት ማለት ከእግዚአብሔር ጋር ያለ ሪሌሽንሺፕ ወይም የቃል ኪዳን ሕዝብ መሆኑን የሚያሳይ ነው። እንግዲህ እግዚአብሔር ሰንበትን ያመጣበትን ዋና ሐሳቦች እናያለን። ኢየሱስ ጌታ። ዛሬ ከዚህ ምሽት በኋላ በእውነት ነው የምላችሁ ለዘላለም የማትወጡበት ሰንበት ውስጥ እግዚአብሔር ያስገባችኋል። ስራው የተፈጸመው ከ2000 ዓመት በፊት ነው። ነገር ግን የእግዚአብሔር ቃል ብርሃን ከ2000 ዓመት በፊት በቀራንዮ የተሰራውን ስራ የእየለት ፕራክቲካል ላይፋችን ኤክስፒሪየንሻል አድርጎ የእግዚአብሔር መንፈስና ስርዓት በዚህ ምሽት በሕይወታችሁ ላይ ረፍትን ያመጣል። ሃሌሉያ። እስቲ አንድ ሰው ጮሆ አሜን ይበል። ሃሌሉያ። የዕብራዊ መጽሐፍ ሲነግረን ኢያሱ አሳርፏቸው ቢሆንስ ኖሮ ይላል። እንግዲህ እሱን በኋላ ላይ መጣላቸዋለሁ። ዋናው የዕረፍት ሐሳብ የሰንበት ሐሳብ እነዚህን 3 ነገሮች የሚይዝ ነው ብያቸዋለሁ። አንደኛው ምን ማለት ነው? ሬስት ኤንድ ወርሺፕ ዕረፍትና አምልኮ ማለት ነው። ሁለተኛው ምን ማለት ነው? ከእግዚአብሔርን መታመን ማለት ነው። እግዚአብሔርን ትረስት ማድረግ ማለት ነው። ዕረፍት ማለት በእግዚአብሔርን ትረስት ማድረግ። ኢየሱስ ጌታ።
እስቲ አንድ ጊዜ አሜን በለው። እስቲ አንድ ጊዜ አሜን በለው። ሶስተኛው ከእግዚአብሔር ጋር ያለንን ሪሌሽንሺፕ የሚያሳይ የቃል ኪዳን ሕዝብ ነኝ አምላክ አለኝና ይሄንን የማድረግ ነው ማመልክ ረፍ አርፋለሁ ምን የምንለው። ስለዚህ ሰንበት የሚለው ቃል እንግዲህ በእግዚአብሔር ሐሳብ የመጣበትን ትንሽ ኦሪጂናል የሆነውን ነገር እናያለን። በጣም በዚህ ላይ በጣም ብዙ ዘመን ተናግሬበታለሁ። በጣም የምወደው ሳብጀክት ነው። ኢየሱስ ጌታ ነው። እንግዲህ ሰንበት እንደምታውቁት የተፈጠረበት ዋናው ሐሳብ አሁን በዓለማችን ውስጥ ያሉ ሪሊጅን የተለያዩ ሪሊጅኖች አሉ። ለምሳሌ ሰቨን ዴይስ የሚባሉ አድቬንቲስት የሚባሉ የሰንበትን የሚያከብሩ ቅዳሜ ቀን ስራ የማይሰሩ ቅዳሜ ቀን እዚህም ነበሩ በእኛ መካከል ለምን እሁድ ይደረጋል? ለምን ቅዳሜ ነው? ለምን ሰባተኛው ቀን ቅዳሜ ስለሆነ ቅዳሜ ማክበር አለብን ብለው ሲከራከሩ ነበር። ነገር ግን እግዚአብሔር አሁን በአዲስ ኪዳን ከቅዳሜ እሁድ የለም። በአዲስ ኪዳን ያለው ዋናው መንፈስና ሐሳብን ከማግኘት ሁኔታ ጋር ነው። ስለዚህ እነዚህ ሰዎች ቅዳሜ ካልሆነ ምክንያቱም ከ10ቱ ትእዛዝ አራተኛው ትእዛዝ የሰንበትን ቀን ትጠብቃት ዘንድ ምን አድርግ ይላል? አስብ ይላል። 10ቱ ትእዛዝ መሻር የለበትም ይላሉ። ስለዚህ ስፔሻሊ በዚህ ሪሊጅን ውስጥ ማለት ነው ታውቃላችሁ ኤለን ጂ ዋይት የምትባል ሴት ይህንን የዚህን የሰቨን ዴይስን ሪሊጅን ሐሳቡን ወይም ደግሞ ዶክትሪኑን ስትቀርጽ ምንድን ነው ሰንበት የሚባለው ነገር እግዚአብሔር የደነገገው በሕግ ውስጥ በ10ቱ ትእዛዝ በእግዚአብሔር እጅ የተቀረጸ ስለሆነ ሊፋቅ አይችልም ይላል። እና አንዳንድ ስዕሎች አይታችሁ እንደሆነ ካቶሊክ፣ ፕሮቴስታንት፣ ኦርቶዶክስ የሚሉ ሰዎች ስዕል ጀርባቸው ላይ አድርገው ከ10ቱ ትእዛዝ ላይ የአራተኛውን በመዶሻ እየመቱ ሲያስወግዱ የነሱ በሰቨን ዴይስ አካባቢ የሚታዩ ፒክቸሮች ያሳዩ። ለምንድን ነው በካቶሊክ በፕሮቴስታንትና በኦርቶዶክስ ላይ ሰንበት የሚባለው ከትንሣኤ በኋላ ቅዳሜ የሚባለው ቀን አልፎ ወደ እሁድ ተተክቷል? ለምን? መጽሐፍ ሲናገር ስፔሻሊ ሐዋርያ ሥራ ምዕራፍ 20 ላይ ስታዩ በሳምንቱ የመጀመሪያው ቀን ይላል። አንደኛ ቆሮንቶስም ላይ ስታዩ በሳምንቱ የመጀመሪያው ቀን ይላል። ክርስቶስ በእሁድ ቀን ስለተነሳ ቀድሞ ቅዳሜ ይከበር የነበረው ከዛ ቸርች ወደ ምን ቀይረዋለች? ወደ እሁድ። አሁን ቅዳሜ ሰንበት ይባላል። ሰንበት ቅዳሜ ነው። እሁድ ደግሞ ዋናው ሰንበት ሆኖ በእነዚህ ሪሊጅኖች ወይም ክርስቲያን በሚባሉት ውስጥ እሁድ ይከበራል። ነገር ግን የቅዳሜና የእሁድ ጉዳይም አይደለም። ቅዳሜም ይሁን ሰኞም አይደለም። በአዲስ ኪዳን የቀኖች ጉዳይ ሳይሆን በአዲስ ኪዳን የአዲስ ሕይወት ብስራት ሆኖ የመጣ ነው። ኢየሱስ ጌታ ነው። እንግዲህ እግዚአብሔር ሰንበትን ሲፈጥር ሁላችንም እንደምናውቀው ዘፍጥረት ምዕራፍ 2 ላይ ምን ይላል? ሁላችንም እስቲ መጽሐፍ ቅዱሳችንን እናወጣለን። ዘፍጥረት ምዕራፍ 2ን እናነባለን። ክብር ለኢየሱስ ይሁን። ዘፍጥረት ምዕራፍ 2 ሰንበት ኦሪጂናሊ የተፈጠረበት ወይም የመጣበትን ሐሳብ እናያለን። ቁጥር 1 ሰማይና ምድር ሠራዊታቸው ተፈጸመ፣ እግዚአብሔር የሠራውን ሥራ ሁሉ በሰባተኛው ቀን ፈጸመ። በሰባተኛው ቀን ከሥራ ሁሉ አረፈ። እግዚአብሔር ሰባተኛውን ቀን ባረከው፣ ቀደሰው። እግዚአብሔር ሊያደርገው ከፈጠረው ሥራ በእርሱ አርፏልና ይላል። ክብር ለኢየሱስ ይሁን። እግዚአብሔር 6 ቀን ፈጠረ። 6 ቀን ከፈጠረ በኋላ በስድስተኛው ቀን ማን ተፈጠረ? ሰው ተፈጠረ አይደል? እግዚአብሔር በሰባተኛው ቀን ከሥራ ሁሉ ምን አደረገ? አረፈ። እግዚአብሔር ደክሞት አይደለም ያረፈው፣ እግዚአብሔር ከሠራው ሥራ ነው ያረፈው። እውላችሁ ስለ ክርስቶስ እንመጣበታለን። ምክንያቱም መጽሐፍ ሲነግረን እግዚአብሔር አይደክምም አይታክትም ይላል። ስለዚህ የእግዚአብሔር ረፍት የዕብራዊም ጸሐፊ ሲናገር ከሥራው አርፏል ይለናል። እዚህም ላይ ሲናገር እግዚአብሔር ከሠራ ሁሉ ምን አደረገ ይላል? አረፈ ይላል። ስለዚህ እግዚአብሔር 6 ቀን ሠራ፣ በስድስተኛው ቀን ሰውን ፈጠረ፣ በሰባተኛው ቀን እግዚአብሔር አረፈ፣ ሰባተኛውን ቀን ባረከው ይላል። ስለዚህ ሰው እዚህ ዓለም ላይ ሲነቃ የነቃው ምን ላይ ነው? ሰንበት ላይ። እስቲ አንድ ጊዜ አሜን በሉ። የመጀመሪያው ቀን እግዚአብሔር ሰውን ፈጥሮ ና አብረን እንፍጠር አላለው። ለምን መሰላችሁ? ይኸውላችሁ ብዙ አንዳንድ ሰባኪ ሰምታችሁ እንደሆነ በዚህ ኢትዮጵያ ውስጥ ብዙዎቻችሁ የምትሰሙት ስብከት አለና እግዚአብሔር ሰውን የፈጠረው በስድስተኛው ቀን ነው። በመጀመሪያው ቀን ቢፈጥረው ኖሮ ሰማይን ሲፈጥር ከዛ ኮከብን ሲፈጥር ሰው ያስቸግረው ነበረ። ምን ያህላል ይሄ ሁሉ ኮከብ ምን ይሰራል? ይሄ ጨረቃ እንዴት አደረገው ብሎ ልቡን ከሚያወልቀው ጨረሰና ፈጠረው ብሎ ያሰባኪ ሰበከና ብዙ የታየ ነው። እንደዛ አይደለም። ሰው ከመውደቁ በፊት እንደዛ አስቸጋሪ አልነበረም። በእግዚአብሔር መልክና ምሳሌ የተፈጠረ ነው። ኢየሱስ ጌታ ነው።
በስድስተኛው ቀን ግን የተፈጠረበት ምክንያት እግዚአብሔር ኃይሌ፣ ችሎታዬ፣ ብቃቴ፣ ስራዬ እንዳይል በእግዚአብሔር ችሎታ ላይ፣ በእግዚአብሔር ድካም ላይ፣ በእግዚአብሔር ስራ ላይ እንዲነሳና ጀስት የእግዚአብሔርን ስራ ሴሌብሬት እንዲያደርግ። እስቲ አንድ ሰው ራዲያ ፌሪያ አሜን በሉስ። ሃሌሉያ ከእሱ ስራ ሩስ እንዲል ሃሌሉያ። አምላኬ ሰራልኝ እኔ እበዛለሁ። አምላኬ ሰራልኝ እኔ እገዛለሁ። አምላኬ ሰራልኝ እኔ እኖራለሁ እንዲል እግዚአብሔር ስራን ጨርሶ ሰውን ፈጠረ። ሃሌሉያ። ሰው የወደቀው ወገኖቼ ከኤደን ገነት አንበሳውን መታ መታ እያደረገ ሮማኑን በለሱን እየቆረጠ ወንዝ ከሚጠጣበት ጋርደን፣ ይሄ እዚህ አሜሪካን ሲያትል ከምናየው ከቢች አይደለም የወደቀው። ሰው ወደቀ ስንል የወደቀው ከሰንበት ነው። አችሁ ከዛ ከወደቀ በኋላ በወዝ በላብ ጥረህ ግረህ ብላ ተባለ። ምድር ኃይሏን አሰጠኝ። ለምን? ሰንበት ውስጥ እያለ የእግዚአብሔርን ድካም ይበላል፣ የእግዚአብሔር የሰራውን ኢንጆይ ያደርጋል። አሁን ግን እያንዳንዱ ነገር በህይወት ላይ ውጤት ሆኖ የሚመጣው የለፋህበት ላብህን አልቦ ደክመህ ጥረህ ግረህ ነው አሉ። ለምን? ሰው ከሰንበት ስለወደቀ ነው። አምላካችን በኦልድ ተስታመንት ላይ አሳያችኋለሁ። ስለዚህ ሰንበት ተስፋን ሰጠ። በኋላ ግን ቅድም ዳንም ሲዘምር ነበረ ተፈጸመ ሲል አለ እኛ ተወለድን። ይኸውላችሁ መጽሐፍ ቅዱሳችን ሲናገር ምን ይላል? በሰንበት ዕረፍት ውስጥ ማለት ነው። ዮሐንስ 19:30 ላይ መጽሐፍ ቅዱስ ሲናገር ክርስቶስ ከተሰቀለ በኋላ ሁሉ ከተፈጸመ በኋላ አንድ ቃል ከአፉ ወጣ። ምን የሚል ቃል? ተፈጸመ። all taxes are paid። እስቲ አንድ ጊዜ አሜን በሉ። እስቲ አንድ ጊዜ አሜን በሉ። እስቲ አንድ አጨብጭቡ ለእግዚአብሔር ክርስታ ኢየሱስ ጌታ። እስቲ አንድ ጊዜ አሜን በሉ። ሃሌሉያ ተፈጸመ። ይኸውላችሁ ዘፍጥረት 2 እና ዮሐንስ 19 አንድ ዕረፍት ለሰው ልጆች ያመጣው ዮሐንስ 19:30 ክርስቶስ ተፈጸመ ያለበት ቀን ነው። ዘፍጥረት ምዕራፍ 2 እግዚአብሔር ተፈጸመ ያለበት ቀን። የገባው አሜን ይበላል። እግዚአብሔር 6 ቀን ደከመና አረፈ። ክርስቶስ ደግሞ የእኛን ስራ ከጌቴሰማኔ እስከ ጎልጎታ ድረስ ስራችንን ሰራ። እስቲ አሜን በለው። ፍርድ ቤት ሄደ፣ ተቀጣ፣ ተቸገረ። አሁን ጊዜ እስቲ አሜን አሜን አሜን። ልክ ክርስቶስ በዚህ ዓለም ላይ 3 ዓመት ተኩል አጋንንትን እያወጣ ውሃ እየፈወሰ ለምጻም እያነሳ ተአምር እያደረገ ኖረ። ከዛ በኋላ ግን ጌቴሰማኔ ሲገባ ክርስቶስ ለእኛ ሪፕሬዘንት አድርጎ ስራችንን ሊሰራ ኢሳይያስ 53ን ሊፈጽም ደዌያችንን ሊቀበል ህመማችንን ሊሸከም ስለኛ ሰብስቲቲዩት ሊያደርገን ኃጢአት ሊሆንልን ወደ ቀራንዮ ወደ ጎልጎታ ገባ። ከጎልጎታ እስከ መስቀሉ ድረስ ሲሄድ በእያንዳንዱ የህይወት ጉዞ ውስጥ መጽሐፍ ስለሱ የተናገረው ነገር ይከናወንበት ነበር። ልብሱን ሲገፈፍ መጽሐፍ ልብሴን ገፈፉ በእጀ ጠባቤ ዕጣ ተጣጣሉ ይባል የተባለው ቃል ምን ያደርግ ዘንድ ነው? ይፈጸም። ሲጠማ የባዮሎጂ ህግ ሳይሆን ተጠማው ያለው ቃል ምን ያደርግ ዘንድ ነው? ይፈጸም። ይኸውላችሁ ስለዚህ ሐዋርያት ሥራ 13 ላይ ምን ይላል መሰላችሁ? የተጻፈውን ሁሉ ከፈጸሙበት በኋላ ይላል። እስቲ አንድ ጊዜ አሜን በለዋ። እስቲ አንድ ጊዜ አሜን በለዋ። ቀራንዮ ገብቶ መስቀል ላይ እስከሚሄድ በኢየሱስ ላይ የደረሰው ነገር ሁሉ ስለኛ የተሰራ ነው። አንድ ጊዜ አሜን በለዋ። ኃጢአት ቢሆን ስለኛ ነው። ድሃ ቢሆን ስለኛ ነው። ቢጨነቅ ስለኛ ነው። እግዚአብሔር ቢተውም ስለኛ ነው። ስለዚህ ሁሉን ካደረገ በኋላ ምን አለ ይላል ዮሐንስ ሲነግረን በምዕራፍ 19:30 ላይ ተፈጸመ አለ። አሁን ሁለተኛውን ሰንበት ክርስቶስ እግዚአብሔር 7 ቀን ሰርቶ ሰንበትን እንደፈጠረ ክርስቶስ ከጌቴሰማኔ እስከ ጎልጎታ ድረስ ሄዶ ተፈጸመ ብሎ ለኛ ሰንበትን ሰራለ። አጨብጭቡ አጨብጭቡ አጨብጭቡ። አሁን ለመጽደቅ አሁን ከእግዚአብሔር ጋር ግንኙነት ለማድረግ ምንም አይነት ነገር አያስፈልግም አላቸው የዕብራዊ ጸሐፊ። እናንተ እየደከማችሁ ነው፣ ሰንበትን እየጠበቃችሁ ደም እያፈሰሳችሁ በመቅደስ ሥርዓት እያደረጋችሁ የተለያየ ነገር እያደረጋችሁ ወደ ዕረፍት አልገባችሁም። አሁን ወደ ዕረፍት የሚገቡት ከእግዚአብሔር ጋር የምትገናኙት ጻድቅ የምትሆኑት ስለት በመክፈል አይደለም፣ ረጅም ርቀት በመሄድ አይደለም፣ ሃይማኖታዊ ሥርዓት በማድረግ አይደለም። እርሱ ሥራን ሰርቶላችኋልና በእርሱ ሥራ ስታርፉ ያን ጊዜ እምነታችሁ ጽድቅ ሆኖ ይቆጠርላችኋል።
ጊዜ አሜን በሉ። ሃሌሉያ። ስለዚህ ምዕራፍ 4 ሮሜ ምዕራፍ 4 ሲናገር አብርሃም የጸደቀው በስራ ሳይሆን በእምነት ነው። እስቲ አንድ ጊዜ አሜን በሉ። እናንተም የአብርሃም ስራ የአብርሃም ዘር ከሆናችሁ በስራችሁ መጽደቅ አትችሉም። አብርሃም ሰርቼ ነው እንኳን ቢል የሚመካበት ቢኖረው በሰው ፊት እንጂ በእግዚአብሔር ፊት አይደለም። አብርሃም እግዚአብሔር ያጸደቀው በሰራው ስራ ሳይሆን በእምነቱ ነው። ስለዚህ አሁንም ለማይሰራ ኃጢአተኛውን እንዲያጸድቅ ለሚያምን እምነቱ ጽድቅ ሆኖ ይቆጠርለታል ይላል። ለምን? ስራን ሁሉ ክርስቶስ ስለሰራ። እስቲ ስራዬን ሁሉ ክርስቶስ ስለሰራ በሉ። ስለዚህ የዕብራዊው ጸሐፊ ምን ይላቸዋል? ወደ እረፍቱ ለመግባት አልቻላችሁም። ለምን? አሁንም እየደከማችሁ ነው። አሁንም እየለፋችሁ ነው። ኖ ጽድቅ ያለው ክርስቶስ የለፋውን ልፋት በማየት ነው። ኢየሱስ ጌታ ነው። ስለዚህ ወገኖቼ ስለ ሰንበት የተወሰነ ነጥብ እንገራችሁ። በኦልድ ተስታመንት ውስጥ ሰንበት እንግዲህ የሰባተኛውን ቀን እግዚአብሔር ባረከው ይላል። በሰባተኛው ቀን ምንድነው? እግዚአብሔር ለአዳም የእረፍት ቀን ነው አለ። ሻባ ነው፣ ሳባዝ ነው፣ ሰንበት ነው አለ። በሰባተኛው ቀን ማንኛውም ሰው በፍራይዴይ ማለት ነው፣ ሳተርዴይ ማለት ነው፣ ቅዳሜ ማለት ነው በቀደመው ነገር ግን በአዲስ ኪዳን ውስጥ ብዙ ቃሎች እናያለን ወደ እሁድ እንደሄደ እሱ ስላልገባ ብዬ። ነገር ግን ሰባተኛው ቀን በኦልድ ተስታመንት ይከበራል። ልክ አዳም ከወደቀ በኋላ የሰንበት እረፍት እንደገና ሰባተኛው ቀን እንዲታሰብ እግዚአብሔር አደረገ። ስለዚህ በብሉይ ኪዳን ውስጥ ሰባተኛው ቀን ሰንበት ነበረ። ምን ማለት ነው? ቅዳሜ ቀን ሰዎች አይሰሩም፣ አይለፉም፣ ረጅም ርቀት አይሄዱም፣ ምንም ነገር አያደርጉም። ጀስት ያርፋሉ በቤታቸው፣ አምላካቸውን ያመሰግናሉ። ምን ማለት ነው? እግዚአብሔር እኮ የፈጠረን ለእረፍት ነው። አምላካችን እንድናርፍ ነው የፈለገው። ኢየሱስ ጌታ ነው። የስድስት ቀን ሩጫ፣ የስድስት ቀን ድካም ከኃጢአት የመጣ ነው። ጥረ ግረ ብላ የሚለው ነው። ሰባተኛው ቀን ግን የአምላክ የቃል ኪዳን ቀን ነው ብለው ሰባተኛውን ቀን ያከብራል። ስለዚህ በኦልድ ተስታመንት ውስጥ ሰባተኛው ቀን አንደኛው እንደ ሰንበት ሆኖ ይቆጠራል። ሁለተኛው ሰንበት ተብሎ በኦልድ ተስታመንት የሚነገረው የከነዓን ምድር ነው። እግዚአብሔር ከነዓንን እስራኤላውያንን ከግብፅ ምድር አውጥቶ ወደ ከነዓን አስገባቸዋለሁ ሲላቸው ምን አላቸው? ያችን ምድር ሰንበት አድርጌ እሰጣችኋለሁ አለ። ኢያሱ ምዕራፍ 1 ቁጥር 13ን ማየት ትችላላችሁ። ዘዳግም ምዕራፍ 12 ከ8 ጀምሮ ማየት ትችላላችሁ። እኔ ዘዳግም ምዕራፍ 12ን አነባለሁ። እናንተ ኢያሱ ምዕራፍ 1 ቁጥር 12ን ማየት ትችላላችሁ። ዘዳግም ምዕራፍ 12 ከ8 ጀምሮ እንዲህ ይላል። ሰው ሁሉ በፊቱ መልካም መስሎ የታየውን እኛ በዚህ ዛሬ የምናገረውን ሁሉ አታደርጉም። ቁጥር 9 አምላካችን እግዚአብሔር ወደሚሰጣችሁ እረፍትና ርስት እስከ ዛሬ ድረስ አልገባችሁም። ዮርዳኖስን ግን በተሻገራችሁ ጊዜ አምላካችን እግዚአብሔር የሚያወርሳችሁ ምድር በተቀመጣችሁ ጊዜ ያለ ፍርሃት እንድትኖሩ ከከበቧችሁ ጠላት ሁሉ እረፍት በሰጣችሁ ጊዜ በዚያ ጊዜ እግዚአብሔር አምላካችሁ እግዚአብሔር ስሙ ይጠራበት ዘንድ ወደዚያ ወደ ተመረጠው ስፍራ እኔ የማዛችሁን ሁሉ የሚቃጠለውን መስዋዕት፣ ሌላ መስዋዕት፣ አስራታችሁን፣ በእጃችሁ ያነሳችሁትን ቁርባን ለእግዚአብሔር ትሳላላችሁ። የመረጣችሁትንም ስለታችሁን ሁሉ ውሰዱ። እናንተም ወንዶች ልጆች፣ ሴቶች ልጆችም፣ ባሪያዎችም፣ ገረዶችም ከእናንተ ጋር ክፍልና ርስት ለሌለው በደጆቻችሁ ውስጥ የተቀመጠ ሌዋዊ በአምላካችሁ በእግዚአብሔር ፊት ደስ ይበላችሁ ይላል። እንግዲህ እነዚህ ሁለት ክፍሎች ከነዓንን ስንመለከት እግዚአብሔር ረፍትን ሰንበት አድርጌ የከነዓንን ምድር ሰጣችኋለሁ ይላል። እንግዲህ የከነዓን ምድር ሰንበት ነው፣ ረፍት ነው። እግዚአብሔር በኦልድ ተስታመንት እንግዲህ የመጀመሪያው የቅዳሜ ቀን ወይም ሰባተኛው ቀን ረፍት አለ። ሁለተኛው የከነዓንን ምድር እግዚአብሔር ሰንበት ነው ብሎ ይጠራዋል። ለምንድን ነው የከነዓንን ምድር ሰንበት ነው ብሎ የሚጠራበት ሪዝን? ከነዓን እንደ ግብፃውያን ምድር ወይም እስራኤላውያን ለ400 ዓመት በግብፅ ተቀምጠው ነበር። በግብፅ ሲቀመጡ ደሞዛቸው፣ ኃይላቸው በራሳቸው ጥረትና ግረት የሚኖሩበት በባርነት የሚኖሩበት ነበር። ወደ ከነዓን ሲወስዳቸው ግን ዘዳግም ምዕራፍ 8ና ዘዳግም ምዕራፍ 11ን ስታዩ እግዚአብሔር ምን ይላቸዋል? የምትገቡባት ምድር ይላል። ስፔሻሊ ዘዳግም ምዕራፍ 11 ስታዩ በግብፅ ምድር እንዳለችው በእግርህ እንዳጠጣሃት
አይደለችም ይላል። ግብጽ እያሉ ከባህር ውሃ ይቀዳሉ። ከዛ በኋላ በእርሻው ላይ መስኖ ሰርቶ ያፈሳሉ። ይደክማሉ፣ ይቆፍራሉ፣ ያለባቸዋል፣ ፍሬ ያመጣሉ። ዘዳግም 8 እና 11 ስለ ከነዓን ሲናገር በእግር እንዳጠጣሃት እንደ ግብጽ ምድር አይደለችም፣ ያችን ከነዓን የሚያጠጣት አምላክ እግዚአብሔር ነው አለ። እስቲ አሜን በሉ ሃሌሉያ። እስቲ አንድ ጊዜ አሜን በሉ ሃሌሉያ። ስለዚህ በለሱ፣ ሮማኑ፣ ወይኑ፣ ገብሱ ወደምትመላባት አንዳች ወደማታጣባት ኧረ አንድ ጊዜ እስቲ አሜን በሉ ሃሌሉያ። ወተትና ማር ወደምታፈሰው ይሄ ምድር ሱፐር ናቹራል እግዚአብሔር ኢንክሬዲብል የሆነ በረከት ያዘዘበት አምላክ የሚያጠጣት አምላክ ፍሬ ሞላባት አምላክ የሚደክምባት እስራኤላውያን ግን ኢንጆይ የሚያደርጉባት የሚበሉባት ወተትና ማር የሚወስዱባት አምላካቸውን የሚያመሰግኑበት በአምላክ ድካም ውስጥ በአምላክ እርዳታ ውስጥ በአምላክ ህልውና ውስጥ የሚኖሩበትን የከነዓንን ምድር እሰጣችኋለሁ። እስቲ አንድ ጊዜ አሜን ብሎ ሃሌሉያ። ስለዚህ ፌርዛውያን በዛ ከነዓን ምድር ላይ ፌርዛውያን፣ ኢያቡሳውያን፣ ኬጢያውያን አሉ። ዘፍጥረት 15ን ስታነቡ እነሱ የኖሩባትን ምድር እግዚአብሔር ለእስራኤላውያን ሲሰጣቸው እስራኤል ያንን ምድር ሲረከብ ናቹራል ከሆነው የቀን አቆጣጠር፣ ናቹራል ከሆነው የወቅት አቆጣጠር፣ ናቹራል ከሆነው የመዝራትና የማጨድ ሕግ ይለይና መለኮታዊ የሆነ እርዳታ፣ መለኮታዊ የሆነ ሲዝን፣ መለኮታዊ የሆነ ህልውና ያንን ምድር ይረከበዋል። ሃሌሉያ! ያስጨበጭባል ኢየሱስ ጌታ። ስለዚህ ምን አላቸው? ከነዓን ሰንበት ነው አላቸው። ወደ ሰንበቴ አስገባችኋለሁ አላቸው። በሰንበት ውስጥ ስትገቡ አምላክ የሚደክምባት አምላክ የሚያጠጣትን ምድር ትወርሳላችሁ አላቸው። ስለዚህ የመጀመሪያው ሰንበት ቅዳሜ ወይም 7ኛው ቀን ነው። ሁለተኛው የከነዓን ምድር ነው። ሶስተኛው ሳባዝ ወይም ሰንበት ተብሎ የተነገረው በ49ኛው ዓመት የሚመጣው የኢዮቤልዩ ወይም የተወደደችው የጌታ ዓመት። እስቲ አንድ ጊዜ አሜን በሉ። ኢዮቤልዩ የጌታ ዓመት ወይም የእግዚአብሔር ሰንበት ተብላ ተጠቅሳለች። ሁላችንም መጽሐፍ ቅዱስ ያዝን ዘሌዋውያን ላይ እንሄዳለን። ክብር ለኢየሱስ ይሁን። ምዕራፍ 25 ዘሌዋውያን ምዕራፍ 25 ሁላችሁም አውጡ። ቁጥር 1 አባለው። እግዚአብሔርም ሙሴን በሲና ተራራ እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ እኔ ወደምሰጣችሁ ምድር በገባችሁ ጊዜ ምድሪቱን ለእግዚአብሔር ሰንበት ታደርግ። በ6 ዓመት እርሻን ዝራ፣ በ6 ዓመት ወይን ቁረጥ፣ ፍሬዋንም አግባ። በ7ኛው ዓመት ለምድሪቱ የዕረፍት ሰንበት ለእግዚአብሔር ሰንበት ትሁን። እርሻም አትዝራ፣ ወይንንም አትቁረጥ። ቁጥር 21 እኔ በ6ኛው ዓመት በረከቴን በላያችሁ አዛለሁ፣ በምድሪቱም የ3 ዓመት ፍሬ ታፈራለች። እስቲ አንድ ጊዜ አሜን በሉ። በ8ኛው ዓመት ትዘራለህ፣ ከአሮጌው እህል ትበላላችሁ፣ ፍሬውም እስኪገባ እስከ 9ኛው ዓመት ድረስ በአሮጌው እህል ትበላላችሁ ይላል። እንግዲህ ይሄ ኢዮቤልዩ የሚባለው በ49ኛው ዓመት በእስራኤል ላይ የሚመጣው 50ኛ ዓመት ሊመጣ ሲል የሚደርስ ነው። እግዚአብሔር ምን አለው? ልክ በ49ኛው ዓመት በኢዮቤልዩ በተወደደችው የጌታ ዓመት ፊስት ኦፍ ጁቢሌ በሚባለው በዚህ ኢዮቤልዩ ላይ በ49ኛው ዓመት ምድሪቱን አትረሱዋል። ለምን? እንዴት እንበላለን ካላረስን ካላጨደን ሲለው እግዚአብሔር ምን አለ? ልክ 49ኛው ዓመት ላይ የ3 ዓመት እህልን በአንድ ዓመት እሰጣለሁ። እስቲ አንድ ጊዜ አሜን በሉ። በአንድ ሄክታር በየዓመቱ የሚመረተው ነገር የ3 ዓመት ብትከምሩት ማለት ነው። 3 ዓመት የታጨደ 3 ዓመት የተዘራበት 3 ዓመት የደከመ ሱፐር ናቹራል የሆነ እህል ይወጣል። ገብሱ፣ ወይራው፣ በለሱ በአንድ ጊዜ ሰው ለፍቶ 3 ዓመት ቢለፋ የሚደርፈውን ነገር እግዚአብሔር በ49ኛው ዓመት ላይ ያንን በረከት ያወርደዋል። ሃሌሉያ! ለምን? ሰንበት ማለት የእግዚአብሔር ድካም ውስጥ መኖር ማለት ነው። ሰንበት ማለት የእግዚአብሔር ድካም ለአንተ ውጤት ሆኖ ሲመጣ ማለት ነው። እስቲ አጠገብህ ሰው ይላል ንገረው። ክብር ለኢየሱስ ይሁን። ሰንበት ማለት የእግዚአብሔር ድካም ለአንተ ውጤት ሆኖ ሲመጣ ማለት ነው። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር ያንን ካመጣ በኋላ 49ኛው ዓመት ላይ ኢዮቤልዩ ይመጣል። በኢዮቤልዩ ያልተዘራ ያልታጨደ ነገር በምድር ላይ ምን ያደርጋል? ይፈሳል። ኦ ሃሌሉያ! ስለዚህ እግዚአብሔር በዚህ ኪዳን ውስጥ እየወሰዳቸው እያለ ማለት ነው
መጽሐፍ ቅዱስ ምን ይላል? ኢያሱ አሳርፏቸው ቢሆን ይላል። እግዚአብሔር ወደ ከነዓን እየወሰዳቸው፣ ወደ እረፍት እየወሰዳቸው፣ ወደ መልካሚቱ እረፍት እየወሰዳቸው ኢያሱ ይዟቸው ወደዚህ እረፍት ገባ ይላል። እስቲ አንድ ጊዜ አሜን በሉ። ሃሌሉያ። ኢያሱ ይሄን እረፍት ካስገባቸው በኋላ ወይም ደግሞ ኢያሱ ወደዚህ እረፍት ካመጣቸው በኋላ ሐዋርያት ሥራ ምዕራፍ 7 ቁጥር 45 ላይ የምስክሩን ድንኳን ይላል። ይሄን እስጢፋኖስ ሲናገር ከኢያሱ ጋር ወደ ከነዓን አስገቧት ይላል። እግዚአብሔር ወደ ተናገረው የእረፍት ቦታ፣ እግዚአብሔር ወደ ተናገረው የእረፍት ኃይል እግዚአብሔር ምን አረጋቸው? ወደ ከነዓን አስገባቸው። ሰባተኛው ቀን እረፍት ነው። ከነዓን እረፍት ነው። ኢዮቤልዩ እረፍት ነው። እነዚህ ግን በኦልድ ተስታመንት ውስጥ የነበሩ አንደኛው እግዚአብሔር ስለሚመጣው ሪል ስለሆነ አብሶሉት ስለሆነ ሰንበት የሚያሳይ ሻዶ ጥላ ነበር። እስቲ አንድ ጊዜ አሜን በሉ። ሁለተኛው ሕግ ነበረ። ከአስርቱ ትእዛዝ ውስጥ እንደ አንዱ እግዚአብሔር አትስረቅ፣ አትግደል እንደሚለው አራተኛው ሕግ የሰንበትን ቀን ተጠብቀው ዘንድ አስብ ብሎ እግዚአብሔር ሕግ ነበር። ሶስተኛው ፕሮሚስ ነበረ። ፕሮሚስ ምንድነው? አንድ ቀን እግዚአብሔር ይሄን አካላዊ ሰንበት ወደ መንፈሳዊ ሰንበት ይቀይረዋል፣ ጊዜያዊውን ሰንበት ወደ ዘላለማዊ ሰንበት ይቀይረዋል ብሎ እግዚአብሔር ይህንን እረፍት ሰጣቸው። ኢየሱስ ጌታ ነው። ኦ ሃሌሉያ። አሁን ዕብራውያን ላይ እንመለስና እንጨርሳለን። ዕብራውያን ምዕራፍ 4 ኢያሱ አሳርፏቸው ቢሆንስ ኖሮ ይላል። ኢየሱስ ጌታ ነው። መጽሐፍ ቅዱስ ያያዛችሁ ሁላችሁም ወደ ዕብራውያን ምዕራፍ 4 እንሄድና እንጠቀልለዋለን። ኢየሱስ ጌታ ነው። ቁጥር 8 ኢያሱ አሳርፏቸው ቢሆንስ ኖሮ ከዚያ በኋላ ስለሌላ ቀን ባልተናገረ። እንግዲህ የሰንበት ረፍት ለእግዚአብሔር ሕዝብ ቀርቶላቸዋል፣ ወይም የእግዚአብሔር ሕዝብ ተገብቷቸዋል ማለት ነው። ቀርቶላቸዋል የሚለው ለኛ ሪሜን አድርጓል፣ ለኛ ተሰጥቶናል ማለት ነው። ቁጥር 10 ወደ ረፍቱ የገባ እግዚአብሔር ከስራው እንዳረፈ እርሱ ደግሞ ከስራው አርፏል። እስቲ ወደ ረፍቱ የገባ እግዚአብሔር በሉ፣ ከስራው እንዳረፈ በሉ፣ በክርስቶስ ስራ አርፍ ያለው በሉ። ቁጥር 11 እንግዲህ እንደዚህ እንዳለመታዘዝ ምሳሌ ማንም እንዳወድቅ ወደዚህ እረፍት ለመግባት እንትጋ ይላል። ለምንድን ነው ይሄን ቃል የተናገረው? በዛው ዘመን የነበሩ ዕብራውያን በሰንበት ውስጥ በክርስቶስ ጽድቅ ውስጥ ለመግባት ስላልቻሉ ምን ይላቸዋል? ለኛ አይደለም፣ በክርስቶስ ላመንን አይደለም፣ ለነዛ ልባቸው በክርስቶስ ለሆነው ነገር ለማመን ለደነደኑ ምን ይላቸዋል? ወደ ሰንበቱ ለመግባት እንትጋ ይላቸዋል። ነገር ግን በክርስቶስ ያመነ ማንም ሰው ወደዚህ ሰንበት ገብቷል። ሃሌሉያ። እንግዲህ ሰንበት የምንለው ቅዳሜ እሁድን ቁጭ ብለን የምናከብረው ሻማ እያበራን የሆነ ሴሌብሬት የምናደርግበት ሳይሆን ሰንበት ማለት እግዚአብሔር በሰራው እግዚአብሔር በጨረሰው ውስጥ ያንን ሕይወት መለማመድ ማለት ነው። ኢየሱስ ጌታ ነው። እግዚአብሔር ሲፈጥረንም ለእረፍት ፈጠረን። ሰው ከአዳም የተነሳ ከእረፍቱ ወጣ። እንደገና በክርስቶስ ኢየሱስ እግዚአብሔር ወደ እረፍቱ ጠራን። ሃሌሉያ። ለእግዚአብሔር ክብር አጨብጭቡ። ኢየሱስ ጌታ። ስለዚህ እግዚአብሔር ዛሬ ምን ነው ይሄ ሰንበት የሚለው? በክርስቶስ በተፈጸመው ስራ ውስጥ ስራችንን ሁሉ ሰራልን፣ ሰላምንም ሰጠን፣ ሰንበትንም ሰጠን። ኢየሱስ ጌታ። ክርስትና የእረፍት ሕይወት ነው። እስቲ አጠገብ ላለው ሰው የነገረው ኢየሱስ ጌታ። ሃሌሉያ። የተጠራነው ለምንድን ነው? ለእረፍት ነው። ስፔሻሊ አሜሪካን ውስጥ ሁለት እረፍትን የሚነሱ የሰንበት ጠላቶች አሉ። እነሱም ቢልና አላርም ይባላሉ። ነገር ግን የሰንበት እረፍት የገባው እነዚህ ሁለት ቢልና አላርም እያለ ልክ ሐዋርያት ሥራ ምዕራፍ 16 ላይ ማለት ነው እስረኞች ተጠርጥቀው ሳሉ ጳውሎስና ሲላስ በዜማ ያመሰግኑ ነበር ይላል። ዛሬ እጅን የሚጠነክር ወህኒ የለም። እነዚህ ሁለት ግን የሚጠነክሩ ቢልና አላርም አሉ። እነሱ እያሉ ግን በሰንበት ውስጥ የሚኖር ሰው እስቲ ለእግዚአብሔር ክብር ሃሌሉያ። እግዚአብሔር የእረፍት አምላክ ነው። እረፍት ይኸውላችሁ ተደረገልኝ አልተደረገልኝ የሚል አይደለም። ብዙ ጊዜ ሰይጣን በመንፈሳዊም ይሁን በአካላዊ ነገር የሚፈልገው ከእረፍታችን ያወጣል። ድሃውን ገንዘብ የለህም ይለዋል። ገንዘብ ያለው ገንዘብ ባከነ ይለዋል። ልጅ የሌለው ልጅ የለህም ይለዋል። ልጅ ያለው ልጅ አመፀ ይለዋል። ሰይጣን በምንም አይነት ነገር ሰውን ምን ያደርገዋል? የተለያየ ነገር ያደርገዋል። ስለዚህ ሁልጊዜ ክርስቲያን
ከሚያያዘው ነገር ጋር ካሰበው ተደረገ አልተደረገ ሆነ አልሆነ አገኘው አጣው ከሚል ጋር ካለ ሁልጊዜ ወደ እረፍት አይገባም። ክርስቶስን ያየ ሰው ግን ነገሮች ተደረገ አልተደረገ የሚያርፈው በተፈጸመው ስራ ላይ ነው። ወንጌል ትበላለህ፣ ትጠጣለህ፣ ታገኛለህ አይደለም። ወንጌል ክርስቶስ ሰርቶልሃልና የዘላለም እረፍት ታገኛለህ። ዛሬ ኒውስ ሰምታችሁ እንደሆነ ጠዋት ስነሳ አንድ ባለሀብት ኢትዮጵያ ውስጥ 3 ሚሊዮን ብር አስቀምጦ ድንገት ፖሊስ ገባ። ቤቱ መኝታ ቤት ውስጥ ማለት ነው። መች ሊበላው ነው? ከዚህ በኋላ ዘመኑ ሁሉ የወህኒ ነው። ቀኖቹ የወህኒ ናቸው። ሰይጣን የሚያሯሩጠን ምን ለማድረግ ነው? ከእረፍት እንድንወጣ ነው። ያላገኘውም ይጨነቃል፣ ያልጣውም ይጨነቃል። ድሮ ኢትዮጵያ ውስጥ እያለ እግዚአብሔር ወደ አሜሪካ ልካለሁ፣ አሜሪካ ትገባለህ ስንባል በቃ አሜሪካ መጣ። አሁን ደግሞ ወደ ሀገር በክብር መልሰሃለሁ። ይኸውላችሁ ሰው እረፍት የለውም። የሚያሳርፍ እግዚአብሔር ወገኖቼ፣ እግዚአብሔር ለእረፍት ጠርቶናል። ሰው እኮ በዓለማዊ ነገር አይደለም መንፈሳዊውን ነገር ለማግኘት ከእረፍት የወጣበት ጊዜ ነው። እግዚአብሔር እንዲቀባው እግዚአብሔር እንዲያስነሳው በስልክ በዩቲዩብ ከዛ እንትና ጸለየ፣ እንትና መጣ፣ ኮንፈረንስ ሄደ፣ ከኔ መጣ። ወገኖቼ እግዚአብሔር ላላረፈ ሰው አጀንዳ የለው። የመጀመሪያው አጀንዳ አንተን ማሳረፍ። እስቲ አሁን እግዚአብሔር ወርሃለ ሳኦል አህያ እያሳደደ ና ንግስና ልስጥህ አለው። ልክ ሳሙኤል ሲያገኘው መጀመሪያ እረፍ አለው። ከ3 ቀን ስለጠፉት አህዮች ልብ አይውደቅ። እግዚአብሔር ከዛ የዘለለ አጀንዳ ነው። እደርና ከኔ ጋር የመንግስቱን ነገር ላጫውት ነው። እግዚአብሔር ዓላማው አንተ ላይ ኪንግደም ነው አለ። የእስራኤልን መንግስት እንድትመራ ነው። የዘለለ አጀንዳ አለው። ነገር ግን የምትባዝንለትን የምታሳድደውን አህያ ተወው። መጽሐፍ ሲናገር አስቀድማችሁ የእግዚአብሔርን መንግስት ፈልጉ፣ ሌላው ይጨመርላችኋል ይላል። ወገኖቼ ጋሪ ከፈረሱ ተገልብጧል። ይውላል የሚጨመረውን ስናሳድድ ከእግዚአብሔርም ጽድቅ አልሆነን ከእረፍትም አልሆነን 20 ዓመት በጌታ ቤት እረፍት የለም። ይሄ ተሰራ ስንል ያኛው፣ ይሄኛ ሆነ ስንል ያኛው። ወገኖቼ ዛሬ በእግዚአብሔር ቃል ልንገራችሁ፣ ሁሉ ተፈጽሟልና በእግዚአብሔር ላይ እረፉ። ሃሌሉያ! አጨብጭብ። ሰዎች ስለናንተ ይገረሙ። ይሄ ችግር አለብህ፣ ኢኮኖሚ የለህም፣ ቢል የለህም፣ ደሞዝ የለህም፣ እንዴት ነው የምትኖረው? በእግዚአብሔር ላይ አርፈሃል። ክብር ለጌታ። እስቲ በጥያቄ በልጅነት ከሚያውቋችሁ በኢየሱስም በእረፍት ይወቀዋቸው። አላጀምት ብሎ እግዚአብሔር ይህ ዘመን ስብከቱ ሁሉ ከእረፍት የሚያወጣ ይህን ትይዛለህ፣ ይህን ታደርጋለህ፣ ትወጣለህ ሲባል መቼ ነው የምወጣው? መቼ ነው የምጠርምሰው? መቼ ጠርምሰሃል? በክርስቶስ ኢየሱስ ከብረሃል። በክርስቶስ ኢየሱስ ተሞልተሃል። በክርስቶስ ኢየሱስ ሰላም አለ። በክርስቶስ ኢየሱስ ማንም የዚህ ዓለም ሀብታም የዚህ ዓለም ባለጠጋ የሌለው መንፈስ በውስጥሃል። ኧረ አንድ ጊዜ እስቲ አሜን ብለዋል። ስለዚህ ተጎብኝተናል፣ ታይተናል፣ ተደርሶልናል። ችግሮቻችንንም እግዚአብሔር በቀላሉ ይፈተዋል። ብቻ እረፍ አለው። ሃሌሉያ! የጠፉት አህዮችን ልብ ምን አድርግ አይሆንም። ለምን ዛሬ አህያህን ብነግርህ ነገ ፈረስህ ደግሞ ጠፍቶ ትመጣለህ። ከዛ ሕፃን ልጅ የጠፋ ትመጣለህ። ከምትመላለስ ነቢዩ ጋር አንድ ነገር የእግዚአብሔርን ፐርፐስ ልንገርህ፣ እደርና ላጫውት። እግዚአብሔር የዘለለ አጀንዳ አለው። አጀንዳውን ስትከተል የምታሳድደው አህያ እያሳደደ ይመጣል። ክርስቶስ ያላሳረፈው ማንም ሊያሳርፋቸው። ባገባ አርፋለሁ፣ ውሸት ነው። ልጅ በወልድ አርፋለሁ፣ ውሸት ነው። ሀብት ቢኖረኝ አርፋለሁ፣ ውሸት ነው። አገልግሎት ብቀባ፣ ፓስተር በሆን፣ ሐዋርያ ቢሾፕ በሆን፣ ይሄ ሁሉ አያሳርፍም ወገኖች፣ ይሄ ሁሉ አያሳርፍም። እያንዳንዱ የራሱን ችግር ይዞ ነው የሚመጣው። የሚያሳርፈው በቀራንዮ ላይ የተሰራው ክርስቶስ ነው። ስለዚህ ያረፈ ሰው አጠገቡ ስትቀመጡ ራሱ ደስ ይላቸው።
ለምን የሚያቀበዘብዘው ነገር የለም። ገና እንዳላገኘ እንዳልያዘ የሚሮጥለት ነገር የለም። በተሰራው ስራ ላይ አርፏል። ሃሌሉያ። ምን ያደርጋል? እግዚአብሔርን ለማምለክ እግዚአብሔርን ለማገልገል ምንም ሪዝን የለው። ህይወቱ ፍጻሜው ክርስቶስ ነው። ሃሌሉያ። ጳውሎስ ገላትያ 2:20 ላይ ሲናገር እስቲ አጨብጭቡ ለእግዚአብሔር ክብር። ዛሬ በኢየሱስ ረፍትን አውጅባችኋል። አንድ ነገር ልንገራችሁ። ጳውሎስ ገላትያ 2:20 ላይ ሲናገር እኔ ሕያው ሆኜ አልኖርም፣ በእኔ የሚኖር ክርስቶስ። ለምን? የምኖረው በክርስቶስ ላይ ባለኝ እምነት ነው። እስቲ አሁን የምኖረው ኑሮ በሉ በክርስቶስ ላይ ባለኝ እምነት ነው በሉ። የተጠራ ነው በክርስቶስ ላይ ባለ እምነት እንድንኖር ነው። ክርስቶስ ደግሞ እርግጠኛና ጽኑ ነው። እምነት ማለት ታገኛለህ፣ ኮንፌሰር ይመጣልሃል፣ ጥራው አይደለም። እምነት ማለት ሰብስታንስ ነው። ሰብስታንሱ ክርስቶስ። አሁን በሥጋ የምኖረው ኑሮ አለ ጳውሎስ በክርስቶስ ላይ ባለኝ እምነት ነው። የጳውሎስ እምነት ፎከስ የሚያደርገው ክርስቶስ ነው። እስቲ አንድ ጊዜ አሜን በሉ። ምንም ነገር ቢያናወጣው ማይናወጣው ክርስቶስ ኦልሬዲ ወደ መጋረጃ እርግጠኛና ጽኑ ሆኖ ገብቷል። ሃሌሉያ። ክርስቶስ አልተነሳም ማለት አይቻልም። ክርስቶስ ለአፊት አይታየም። አልተፈወስኩም ማለት ይችላለሁ። አልበለጸኩም ማለት ይችላለሁ። ነገር አልመጣልኝም ማለት ይችላለሁ። ፕሮሞሽን አላገኘሁም ማለት ይችላለሁ። ስራ አላደኩም ማለት ይችላለሁ። ቤተሰብ ያልተገኘም ማለት ይችላለሁ። ክርስቶስ ግን አልተነሳም ማለት አልችልም። ዕብራውያን 6 ወደ መጋረጃው የገባው እርግጠኛና ጽኑ የሆነ እሱ ነው ይላል። ነገርን ካመንን ነገር ከመጣ በረታለን፣ ነገር ካልመጣ እንወድቃለን። አንድ ሰው የሥራ እድገትን ያመነ ስራውን ካላገኘ እምነቱ ይወድቃል። ነገር ያመነ ነገሩ ስለሚው ይሄ ዓለም ተዘበራራቂ ዓለም ስለሆነ ዛሬ ላይ የሆነው ከስር የሆነው ላይ ስለሚሆን በወደቀችው ዓለም ስለምንኖር ክርስቲያንን ብንሆን ከዚህ ዝብርቅርቆሽ ስለማንወጣ እግዚአብሔር ያበረታናል፣ ያጸናናል፣ እንደገና ያስነሳናል እንጂ የህይወት ውጣ ውረዶች አያገኙም የሚል ጎስፕል የለም። ነገር ግን እምነታችን ክርስቶስ ከሆነ ነገሮች ሲዘበራረቁ እምነታችን ወደ ላይና ወደ ታች አይሆንም። ለምን? ኦልሬዲ ወደ መጋረጃው የገባ እርግጠኛና ጽኑ የሆነ ክርስቶስ አለ። ሌላ ሁሉ ባይሆን ክርስቶስ ሆኗል። ሌላ ሁሉ ባይጸና ክርስቶስ ጸንቷል። ስለዚህ ገላትያ 2:20 ሲናገር እምኖረው ኑሮ፣ እስቲ በሥጋ የምኖረው ኑሮ በሉ በክርስቶስ ላይ ባለኝ እምነት ነው በሉ። እስቲ አንድ ጊዜ አሜን በሉ። እሺ፣ በክርስቶስ ላይ ያለ እምነት ምን ያደርጋል? ውጤት ሆኖ ሲመጣ ለምሳሌ በእምነት የእሳትን ኃይል አጠፉ፣ የባሕር ጭፍሮችን አባረሩ፣ ከሙታናቸው ተነሱ፣ ከድካማቸው በረቱ፣ የእሳትን ኃይል አጠፉ። የተሰጠውን ተስፋ ቃል እምነታቸው ውጤት ሆኖ ሲመጣ የሆነ ነገር በላይፋቸው ላይ ሀፕን አድርጓል። የአዲስ ኪዳን እምነት ምንድነው ሀፕን የሚያደርገው ካላችሁ ገላትያ 2:20 እኔ ሕያው ሆኜ አልኖርም፣ ክርስቶስ በእኔ ይኖራል። የእምነታችን ፍጻሜ ያመንነው በእኛ ሲኖር የገባው አጨብጭብ ያጨብጭብ። ዛሬ እንጸልያለን በጌታ በኢየሱስ ስም በመንፈሳዊው ዓለም ይሁን በአካላዊው ዓለም ይሁን ከየትኛውም ሁኔታ ከእረፍት የሚያወጣን ነገር ዛሬ በኢየሱስ ስም ይገፈፋል። በተፈጸመው ስራ ላይ ማረፍ ይሆንልናል። እስቲ ቆሙ ሁላችሁም። ክብር ለኢየሱስ ይሁን። እግዚአብሔር ሰርቶ በፈጸመው በሰንበት ረፍት ላይ ኢየሱስ ጌታ ነው። ለሰንበት የተፈጠረ ለእረፍት የተፈጠረ እግዚአብሔር ከስራው እንዳረፈ በኢየሱስ ስም በሕይወታችን ረፍት ይሆናል። በሕይወታችን ረፍት ይሆናል። እግዚአብሔር በሰራው ላይ በቤታችሁ ረፍት ይሆናል። በትዳራችሁ ረፍት ይሆናል። በልጆቻችሁ ረፍት ይሆናል። በኑሯችሁ ረፍት ይሆናል። በዚህ ቤተ ክርስቲያን ረፍት ይሆናል። በዋሽንግተን ሲያትል ላይ ረፍት ይሆናል። ሰንበት ይሆናል። ከዚህ ምሽት በኋላ ያላችሁ ሕይወት የሰንበት ይሆናል። እጆቻችሁ ናችሁ። ኢየሱስ ጌታ ሬዲዮ ኢየሱስ ጌታ። እስቲ አጠገባችን አንዱን ሰው እንይዛለን። የማይሰው አይሆን አንዱን ሰው ያዙና በኢየሱስ ከዚህ ምሽት በኋላ ሕይወት የእረፍት ይሆናል። ሰዎች በእረፍት ያቆማል። ረፍት አይምሮህን ይግዛ። ረፍት ነፍስህን ይግዛ። ረፍት ሕይወትህን ይግዛ። አይምሮ
ኢየሱስ ጌታ ነው። እስቲ አንተ አሜን በሉ። ሃሌሉያ። ዛሬ ማለዳ አንድ ነገር አየሁ። የውሸት ሰዎች ይሄ ነገር ደረሰብን ብለው ደንግጠው ፈርተው እያለ ያ የፈሩበት የደነገጡበት ነገር ፈጽሞ እንዳልተከሰተ በራቸው ተንኳክቶ ሲነገራቸው አየሁ። ነገሩን አልነግራችሁ። ነገር ግን እግዚአብሔር ምን አለ? ማናቸው ሐሰተኛ የሆነ ለዘላለም ያስደነገጣችሁ ነገር እውነት በእናንተ ላይ ስለሚገለጥ እግዚአብሔር በሕይወታችሁ ረፍት ያደርጋል። ሰይጣን በውሸት የተቆጣጠረው ነገር፣ ሰይጣን በውሸት የተደበቀበት ነገር፣ ሰይጣን በውሸት የገዛበት ነገር ዛሬ ምሽት ከእናንተ ይነሳል። እግዚአብሔር የተባረከ ነው። 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 እግዚአብሔር አምላክ የሚበሩ ንስሮችን አያለው። እነዚህ ንስሮች ክንፎቻቸው ጫፍ ጫፍ ላይ ልክ የክሪስማስ መብራት እንደተገጠመላቸው የሚያብረቀርቅ የሚያበራ ነገር አለው። ዛሬ የሕዝቤን ክንፍ የኃይሉን ክንፍ እቀባለሁ ይላል ጌታ። ኃይሉን አድሳለሁ ይላል እግዚአብሔር። ቀድሞ ከሄደበት ጉልበትና አቅም በላይ የሚነሳበትን ቅባትና ኃይል አደርጋለሁ ይላል እግዚአብሔር። አደርጋለሁ ይላል ጌታ። ዛሬ በጌታ በኢየሱስ ወራቢያ ፈኛ ፖራባላባሳ ሸበለበራባላባላባ የእግዚአብሔር ሕዝብ ያደከመ ሕይወቱን ያሳለ ወደ ኋላ የሞተተ ነገር በኢየሱስም እንዲገፈፍ አዝዘዋለሁ። ከረፍቱ ያወጣው ነገር በኢየሱስም ኦርደር አዝበታለሁ። የፈራው ነገር እንዳይጸና አዛለሁ። ጠላት የዘራው ዘር በኢየሱስም ሕያው እንዳይሆን አዛለሁ። በቤታችሁ የተዘራ፣ በጤንነታችሁ የተዘራ፣ በላይፋችሁ ላይ ያያችሁት ነገር የሞት የመርገም የበሽታ ዘር ዛሬ ሕያው ሆኖ ወደ አካል እንዳይለወጥ በኢየሱስም ጸልያለሁ። እስቲ አንድ ሰው ያዙ በጌታ በኢየሱስ። በያዛችሁ ሰው ላይ የተዘራ የበሽታ ዘር ይሆን፣ የአጋንንት ዘር፣ የእርግማን ዘር፣ የጨለማ ዘር የፈራው ነገር እንዳይመጣ ዛሬ በለሲቱን እንደረገመ የትኛውም አጋንንታዊ የሆነ ዘር ሕያው እንዳይሆን ከእግዚአብሔር ሕዝብ ላይ አነሳለሁ። በጌታዬ በኢየሱስ ክርስቶስ ስምና ስልጣን፣ በጌታዬ በኢየሱስ ስምና ስልጣን በልጆቻችሁ ላይ፣ በዴስቲናችሁ ላይ፣ በአገልግሎታችሁ ላይ፣ በቤታችሁ ላይ፣ በአእምሯችሁ ላይ፣ በነፍሳችሁ ላይ በኢየሱስ ስም ረገምኩ። በኢየሱስ ስም ረገምኩ። እንደተያዛችሁ የፈራችሁት ነገር ይሄ ነገር ካደገ ሞት ይሆናል፣ በሽታ ይሆናል፣ ካንሰር ይሆናል፣ ጨለማ ይሆናል፣ ዲስትራክሽን ይሆናል። ማንኛውም የእርግማን ዘር ዛሬ በሰማይና በምድር ጉልበትን በሚገዛ በኢየሱስ ስም እነቃቅለዋለሁ። በኢየሱስ ስም ይነቀል። እስቲ አንድ ጊዜ በኢየሱስ ስም ይነቀል በሉ። ከልጆቻችሁ ላይ፣ ከቢዝነሳችሁ ላይ፣ ከስራችሁ ላይ፣ ከጤናችሁ ላይ፣ ከንብረቶቻችሁ ላይ በኢየሱስ ስም ይነቀል። ሸቤሌቦ ራባላባሳያ ሸቤሌቦ ራባላባሳያ። እስቲ አንድ ተያዙ። ዛሬ በኢየሱስ ስም እግዚአብሔር የተባረከ ነው። የሚቆርጥ መቀስ አለ በጉባኤው ላይ ዛሬ ዲስኮኔክት ያደርጋል የጌታ መንፈስ። ማናቸውም የነፍስ ትስስር ከርግማን ጋር፣ ከኃጢአት ጋር፣ ከሞት ጋር፣ ከድህነት ጋር ያለ ነገር በኢየሱስ ስም ዛሬ ይቆረጣል። ዲስኮኔክት ያደርጋል። ዲስኮኔክት ያደርጋል። የጌታን መቀስ እያየሁ ነው። ሲጸልዩ ሆነ ፓስተር መቶ ጸልያ ዲስኮኔክት ያደርጋል። ከጸልዩ አይኖቻችሁን ጨፍኑ ወገን ከእግዚአብሔር መንፈስ ጋር ከእግዚአብሔር ልዑልና ጋር ተባበሩ። ኢየሱስ ጌታ ነው። ዛሬ ጨለማውን ዘር ዲስኮኔክት ያደርጋል። ሸቤሌቦ ራባላባላባ ሴፕራቺኒያ ክሮባላባላ ቤሌቤሌቦ ሴፕራቺኒያ ክሮባ ጴጥሮስ እንዳለ ለኢየሱስ መምህር ሆይ ስንዴን ዘርተን ነበር፣ እንክርዳድ ከወዴት መጣ አለው። እንክርዳድንማ የዘራው ዲያብሎስ ነው አለ። ከረፍት የሚያወጣ የተዘራ እንክርዳድን በክርስቶስ ስም እነቅለዋለሁ። ከሕይወታችሁ ላይ በኢየሱስ ስም ይነቀል። ከአራት ጄኔሬሽን ከ30 አንሴስተር ተከትሎ የመጣ የመርገም ጉልበትን በኢየሱስ ስም